ሁሉም ሰው ገነት መግባት ይፈልጋል። ማንም ሰው ግን ለመሞት ዝግጁ አይደለም። ታዋቂው ኬንያዊ ሯጭ ኪፕቾጌ እንዲህ ይላል፣ በሕይወት ላይ ነፃ የሆኑት ዲሲፕሊን ያላቸው ሰዎች ብቻ ናቸው። አብዛኛው ሰው ግን የስሜቱ ወይ የሙዱ ባሪያ ነው። ለሕይወቱ ወሳኝ የሆነውን ነገር ደስ ሲለው ያደርጋል፣ ከደብረው አያደርግም። ዲሲፕሊን አንድ ሰው አደርገዋለሁ ብሎ ለራሱ የገባውን ቃል የመጠበቅ ጥበብ ነው። ዛሬ በስሜት የምትፈልገውን ነገር ከማድረግ ተቆጥበ ነገ አጥብቀ ለምትፈልገው እና ለሚያስፈልግ ነገር ቅድሚያ መስጠት ነው። አንድ ሰው ዲሲፕሊን ሲኖረው ሕይወቱ ጭንቀት የበዛበት፣ ስርዓት የበዛበት፣ አስጠሊታ ሊመስለን ይችላል። ግን እንደዛ አይደለም። ዲሲፕሊን ያለው ሰው ነፃነት አለው። ምን ማለት መሰላችሁ? አንድ ሰው ዲሲፕሊን ሲኖረው ለራሱ የገባውን ቃል መጠበቅ ሲችል ምን ነገር በምን ሰዓት ማድረግ እንዳለበት ያውቃል። እያንዳንዱን ስራውን በምን ሰዓት መስራት እንዳለበት ያውቃል። ያ ማለት ደግሞ የፈለገበት ሰዓት ደግሞ ለመዝናኛ ሰዎችን ለማግኘት ሊጠቀም ይችላል። ሰዓቱን በደንብ አክብሮ ስራውን ከሰራም በዛ ሰዓት ጓደኞቹን ሲያገኝ ወይም ሲዝናና ሙሉ ሀሳቡ የሚዝናናበት ቦታ ይሆናል። አብዛኛው ሰው ስራውን በትኩረት እንዳይሰራ የሚያደርገው ሁሌም ደግሞ ሲዝናና ሀሳቡ እንዳይሰበሰብ የሚያደርገው ስራውን በስትክክል መስራት ስለማይችል ነው። ስራውን በስትክክል የሚሰራ ዲሲፕሊኑን የሚጠብቅ ሰው ግን ሀሳቡ አንድ ቦታ ነው። ስራውን ሲሰራ ሀሳቡ ስራው ላይ ነው። ሲዝናና ቤተሰብ ጋር ጊዜውን ሲያሳልፍ ሀሳቡ ቤተሰብ ጋርና መዝናኛ ቦታ ነው። ዲሲፕሊኑን የማያከብር ሰው ደግሞ የትኛውን ቦታ ላይ ቢሆን ሀሳቡ አይሰበሰብም። ስራ ላይ ሆኖ ስለ መዝናናት ያስባል፣ የሚዝናናበት ቦታ ላይ ሆኖ ስለ ስራው ያስባል። ታዲያ ነፃነት ያለው የትኛው ሰው ነው? ዲሲፕሊን ያለው ወይስ የሌለው? አንድ የቻይኖች አባባል አለ፣ ዛፍ ለመትከል በጣም አሪፉ ጊዜ ከ20 ዓመት በፊት ነበር፣ ቀጣዩ አሪፍ ጊዜ ግን አሁን ነው። ስለዚህ አንተም ከአሁን ሰዓት ጀምሮ መጀመር ትችላለህ። ዲሲፕሊን ፍላጎትህን ከውጤት ሐሳብህን ከስኬት የሚያገናኝ ድልድይ ነው። አንድ በጣም ጎበዝ አርክቴክት ወይም የህንፃ ባለሙያ አለ። ይሄ የህንፃ ባለሙያ ስራውን ሲሰራ ድብን አድርጎ ነው የሚሰራው። ለእያንዳንዱ ነገር ተጠንቅቆ ነው ስራውን የሚሰራው። አንድ መስሪያ ቤት ውስጥ 40 ዓመት ሰርቷል። በጣም ተወዳጅ ሰራተኛ ነው። እዛ መስሪያ ቤት ውስጥ ሲሰራ የሚታወቀውም በስራው ዲሲፕሊን ነው። ለእያንዳንዱ ነገር ይጠነቀቃል። ታዲያ 40 ዓመት ከሰራ በኋላ ጡረታ መጠየቅ ፈለገ፣ ማረፍ ፈለገ። ሲጠይቃቸው ታዲያ የመስሪያ ቤቱ ባለቤት አንድ ቤት ስራልና መውጣት ትችላለህ አሉት። እሺ ያለቃው ትዕዛዝ ነው፣ ልስራው አለ። ተቀበለ ስራውን። ስራውን ሲቀበል ታዲያ እንደ ድሮ ስራው አይደለም የሚሰራው፣ እንደ ድሮ በአሪፍ ዲሲፕሊን አይደለም የሚሰራው። የመጨረሻ ቤት ነው፣ ስለዚህ ምን አስጨንቀኝ ብሎ እንደ ነገሩ ሰራው። እንደ ድሮ አሪፍ አድርጎ መስራት አልቻለም። ታዲያ ቤቱን ጨርሶ አስረከበ። ሲያስረክብ ታዲያ አለቃው ቁልፉን ሰጠው። ለካ ያን ቤት የሰራው ለራሱ ነበር። ያ መስሪያ ቤት ሽልማት ነበር ያን ቤት የሰጠው። በጣም ያሳዝናል። ይሄ ሰው ረዥም ዓመት በዲሲፕሊን ነበር የሚታወቀው። አሁን ግን ዲሲፕሊኑን ባለመጠበቁ ያጣውን አስቡት። ከዚህ ታሪክ 2 ነገር እንማራለን። የመጀመሪያው ታሪክ በጣም የምወደው ይሄ ሰው ለረዥም ጊዜ በጣም ባሪፉ ይሰራ ነበር። አሪፍ ዲሲፕሊን ነበረው። አሁን ግን የሱ ስራ ላይ አበላሸ። ምን መሰላችሁ? ብዙ ጊዜ ለቤተሰቦቼ አሪፍ ነበርኩ እኮ ስራዬን ስሰራ ድሮ በጣም ጎበዝ ነበርኩ፣ ጠንካራ ነበርኩ፣ ታታሪ ነበርኩ፣ የሚገባኝ ነገር ሊሰጠኝ ይገባል ብለን አሁን ግን ድብና አድርገን አንሰራም። ለሰዎች አሪፍ ልንሆን እንችላለን፣ ራሳችን ላይ ስንደርስ ግን አሪፍ አንሰራም። ስለዚህ የድሮ ዲሲፕሊንክ የድሮ ጥረትክ አሁን ላይ አይሰራም። አሁንም የድሮ ጥረትን እዚህ ጋር ማምጣት አለብን። ምክንያቱም የድሮ ዲሲፕሊን ወይም የድሮ ታሪክን እያወራክ አሁን ላይ ምንም የምፈጥረው ነገር የለም። የድሮ ታሪክን ማውራትህን ተውና እዚህ ስራ ላይም ዲሲፕሊን ይኖርክ። ሌላኛው ሁለተኛውና በጣም ወሳኙ ታሪክ ደግሞ ይሄ ሰው የራሱ ቤት መሆኑን ቢያቅ ኖሮ እንዴት ነው የሚሰራው? እንደዚህ ብላችሁ አስቡት። አሁን የምትሰሩት ስራ የራሳችሁን ቤት ለመገንባት ነው የሚጠቅማችሁ። የምትሰሩት ምንም ሊሆን ይችላል፣ ግን የምትገነቡት የራሳችሁን ህይወት ነው። እየገነባን ያለ ነው፣ እየሰራን ያለ ነው የነገ ቤታችንን፣ የነገ ህይወታችንን ነው። ስለዚህ ለነገ ህይወታችን ማሾፍ የለብንም፣ መቀለድ የለብንም። በዲሲፕሊን መስራት አለብን። አንድ ሰው ዲሲፕሊንን ለማዳበር 3 ደረጃዎች ማለፍ አለበት። የመጀመሪያው የምትችለውን ሁሉ አድርግ። መስራት ያለብህን ስራ፣ መፍጠር የምትችለውን ፍጠር። ብቻ የሚጠበቅብህን ነገር ሁሉ ማድረግህን እርግጠኛ ሁን። አንድ ሊስትሮ ስራው ጫማ መጥረግ ሆኖ ሳለ ጫማ የሚያማርጥ ከሆነ ትንሽ ቆሻሻ ያለው ጫማ ሲመጣ የሚጠርግ
ብዙ ቆሻሻ ያለው ጭቃ የነካው ጫማ ከሆነ ደግሞ ኧረ እኔ አልጠርግም የሚል ከሆነ ገና በመጀመሪያው ደረጃ ወድቋል። ስለዚህ ስራ ሊስትሮ ከሆነ ጫማ አታማርጥ። ስራ ማስተናገድ ከሆነ ተስተናጋጅ አትምረጥ። ሱቅ የምትሰራ ከሆነ ደንበኛ አትምረጥ። በማንኛውም ስራ ላይ ልትሆን ትችላለህ። ብቻ ግን የሚጠበቅብህን ነገር ድብን አድርገህ ስራ። ምንም ስራ አታማርጥ፣ ምንም ሰው አታማርጥ። ሁለተኛው ደረጃ ያንተን ምርጡን ማንነትን ተጠቅመ ስራ። የመጀመሪያው ሊስትሮ ከሆንክ ጫማውን መጥረግ የሚጠበቅብህን ማድረግ ነው። እሱም ብቻ ሳይሆን ግን ሎሬት አፈወርቅ ተክሌ ስዕሎቹን ለመሳል እንደሚጠበበው፣ ቴዲ አፍሮ ለግጥምና ዜማው እንደሚጠነቀቀው አንተም አሳምረ ጫማውን ጥረግ። ምንም ስራ ልትሰራ ትችላለህ። በዚህ ሞራል ስራው። የተለየ ነገር ለማድረግ ስራህን አሳምር። ሶስተኛው ደረጃ እንቅልፍ አታብዛ። እዚህ ዓለም ላይ ለመተኛት አይደለም የመጣው፣ ለመኖር ነው። ለማረፍ አይደለም፣ ለመስራት ነው። ይህን ቃል ስማ። አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መኗንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛም ዘንድ ጥቂት እጅን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። እነዚህን 3 ወሳኝ ነገሮች ማድረግህን እርግጠኛ ሁን። የመጀመሪያው የሚጠበቅብህን ማድረግህን እርግጠኛ ሁን። የሚጠበቅብህንስ እየሰራ ነው ወይ? አብዛኛው ሰው የሚጠበቅበትንም አይሰራም። የሚጠበቅብህ ማለት ጠዋት በስራ ሰዓት ገብተህ በስራ ሰዓት መውጣት ብቻ አይደለም። ስራው ቦታ ላይ ሆነህም የሚጠበቅብህን መስራት አለብህ። ካንተ የሚጠበቀውን ስራው ካንተ የሚፈልገውን ነገር ማድረግ አለብህ። ይሄን ካለፍክ በኋላ የሚጠበቅብኝን አድርጌያለሁ ካልክ በኋላ ደግሞ ከሚጠበቅብህ ደግሞ መጨመር ያለብህ አንተ የምትችለውን ያንተን ምርጡን ማውጣት ነው። ያንተ ምርጡ ማውጣት ማለት ስራህን እየሰራ ይሄ አይመለከተኝም አትበል። ቤት ስታጸዳ ጽድት ለማድረግ ሞክር። ምንም አይነት ስራ ልትሰራ ትችላለህ። የሚጠበቅብን ብቻ መንካት አይደለም፣ ግን ምን ልጨምር ብለህ የራስን አቅም ማውጣት አለብህ። ሙሉ አቅምን ተጠቅመህ ጽድት ያለ ስራ፣ ምርጥ ስራ መስራት አለብህ። ያኔ አሁን ከሚከፈል በላይ ከሰራክ ነገ ከምትሰራው በላይ ይከፈልሃል። ምክንያቱም ለፍተሃል። ይሄን ካረክ በኋላ ደግሞ ሶስተኛው ነገር እንቅልፍ አታብዛ። እዚህ ዓለም ላይ የመጣው ልትሰራ ልትኖር እንጂ ልትተኛ ልታርፍ ብቻ አይደለም። በቻልከው መጠን 10 ሰዓት እየተኛ 10 ሚሊዮን ብር አትመኝ። ስራ ከፈለክ ስራ፣ የምትጠብቀውን ታገኛለህ። እንቅልፍ አታብዛ፣ እረፍት አታብዛ። በህይወት ላይ የወደድከው ያሰብከው ያልተሳካ ቀን ሳይሆን በየቀኑ ማድረግ የሚጠበቅብህን ነገር ያላደረግክ ቀን ነው። የሰውነት ቅርጽን ለማስተካከል በሳምንት 3 ስፖርት ለመስራት ለራስ ቃል ገብተህ በሳምንት 2 ስትሰራ ነው የወደድከው እንጂ መጨረሻ ላይ ኪሎ ሳይቀንስ ሲቀር አይደለም። በቀን 100 ብር ቆጥባለሁ ብለህ 80 ብር የቆጠብክ ቀን ነው እንጂ የወደድከው በወር የጠበቅከውን ብር ሳትቆጥብ ስትቀር አይደለም። በየቀኑ የሚጠበቅብህን ነገር ስታደርግ ነው ትክክለኛውን ዲሲፕሊን ያስክ የሚባለው። ትክክለኛውም የዲሲፕሊን ትርጉም የሚጠበቅብህን ነገር ሁሉ ከማድረግ ወደ ኋላ ለማለት ነው። የሚጠበቅብህን ካረክ ያኔ ታሸንፋለህ። አሸናፊ ሰዎች ሁሉም አንድ የሚያደርጋቸው ባህሪ ለራሳቸው ቃል የገቡትን ነገር ማድረግ ያለባቸውን ነገር ሁሉ ያደርጋሉ። ያኔም ያሸንፋሉ። ካላደረክ ግን ራስን ጠይቅ። ህይወት ማለት በቢና በዲ መሃል ነች ይባላል። ቢ ማለት በርዝ ወይም መወለድ፣ ዲ ማለት ዴዝ ወይም መሞት። በመሃል ታዲያ ሲ የምትባል ፊደል አለች። ሲ ቾይስ ነች ወይም ምርጫ ነች። በህይወታችን መሃል በመወለድና በመሞት መሃል ምርጫ አለን። የፈለግነውን መምረጥ እንችላለን። ኑሮ አንተን እንዳይመርጥ አንተ ኑሮህን ምረጥ። የመምረጥ መብቱ አንተ ጋር